እስልምና እንዴት ነው እስቲ ንገረኝ። እስልምና አሉ 5 መሰረታዊ ነገሮች አሉት። እነሱ የራሳቸው ህግ አላቸው። ሻሃዳ የሚባል አለ። እሱን ይዘ ከለቀቅ የራሱ ህግ አለው፣ ትገደላለህ። ሰላት የሚባል ህግ አለው። በቀን 5 ጊዜ በተለይ ደግሞ ሱቢ ላይ በዛ እንቅልፍ በሞቀ ሰዓት ላይ ተነስተ በብርድ ምሰግደው ይለዋል። እሱንም ከተውከው የራሱ ህግ አለው። ዘካ የሚባል አለ። ገንዘብን ሀብትን ለፍተ ጠብ በቃ ላብን ጠብ አድርገህ የሰበሰብከውን ለድሃ ትረጫለህ፣ ትሰጣለህ። እሱንም እምቢ ካልክ የራሱ ህግ አለው። ጾም የሚባል አለ። በረመዳን በአመት የሚመጣ እየራበህ እየጠማህ እያስቸገረህ ትጾማለህ። እምቢ ካልክ የራሱ ህግ አለው። ሐጅ የሚባል አለ። በአመት አንዴ ከዓለም ህዝብ ጋር እየተጋፋህ መከራን መቀምስበታል። የዘነዳው አለ ለማን ከዛ ይሄ ግማ ይከብዳል። እውነትም ይከብዳል። አይቅርብኝ ብሎ ሲሄድ አጠገቡ ሰው ነበርና ምን አለባ ኢስላም ውስጥ የሚነገር ኸይር ነገሮች እያሉ አንተ እንዲጥብቅ አድርገህ የምትነግሩ ሲል ምን አባቱ 67 ዓመት ጠጥቶ ጨፍሮ በመጨረሻ ሰዓት ጀነት ሊገባ አለ። ሱብሃንአላህ። ጀነት በማን እጅ ነው ያለው? በአላህ እጅ ነው። እንደው አልሐምዱሊላህ። በሰው እጅ ቢሆን እኮ ቃልቆልናል።